ሰላም እንዴት ናችሁ? ኤስዲ እንግሊሽ እንግሊዝኛ ቋንቋ ቀለል ባለ መንገድ የምንማርበት ቻናል ነው። እንግሊዝኛ ቋንቋን ለመናገር ልምምድ እያደረግን እንገኛለን። የልምምዳችን ደግሞ እነሆ ክፍል 42ኛው ላይ ደርሷል። ክፍል 42ኛው ላይ ደግሞ ክምችቶቻችንን 585 እናደርሳለን። 585 ጀማሪዎችም ካላችሁ እነዚህ ልምምዶች ለእናንተም ይሆናሉ። ቃላትም የሚከብዳችሁ ካላችሁ ደግሞ ኤስዲ እንግሊሽ 2 ሁለተኛው ቻናላችን ላይ ሄዳችሁ የቃላት ልምምዶችን ማድረግ ትችላላችሁ። እዛ ላይ ልምምድ እየሰጠን እንገኛለን። ከእናንተ የሚጠበቀው ኤስዲ እንግሊሽ 2 ብላችሁ ሰርች አድርጋችሁ መግባት ነው። Do you need a bag? Do you need a bag? ቦርሳ ያስፈልግሻል? Do you need a bag? ቦርሳ ያስፈልግሻል? Yes, please. አዎ እፈልጋለሁ። ፕሊስ የሚለው ትህትናን የሚገልጽልን ነው። ሰው yes, please. አዎ ያስፈልገኛል። ቦርሳው ያስፈልገኛል። Do you need a bag? Do you need a bag? ቦርሳ ያስፈልግሻል? No, I brought my own. No, I brought my own. አይ የራሴን አምጥቻለሁ። ስለዚህ አያስፈልገኝም። የራሴን ስላመጣው አያስፈልገኝም። ብራውት የሚለው ምንድን ነው? በጣም አሪፍ። ከዚህ ቀደም ሰርችላችኋለሁ። ቨርብ 1፣ ቨርብ 2፣ ቨርብ 3 እያለን ሁሉንም አይተናል ከቴንስ ጋር። እንዲሁም አሁናዊ ማንኛውም ቋንቋ ስትማሩ ድርጊትን ነው የምትናገሩት። ከሰዎች ጋር ስትነጋገሩ ስለ ድርጊት ነው አብዛኛው ጊዜ የምናወራው፣ ስለ ድርጊት ነው። ስለ ሰዎች እንኳን ብናወራ ሰዎች ስላደረጓቸው ድርጊቶች ነው። ሰው ድርጊቶች በሶስት ይከፈላሉ። አሁናዊ ድርጊት፣ ያለፈ ድርጊትና የወደፊት ድርጊት፣ በአጠቃላይ ቴንስ እንለዋለን በእንግሊዝኛ። ሰው እነዚህ ቴንሶች የመጀመሪያው ያለፈውና የወደፊቱ። ሰው ይህንን ስናይ የመጀመሪያው ብሪንግ ካለን አሁናዊ ነው፣ ማምጣት ነው። ብራውት ስንል ደግሞ አምጥቶ መጨረሱን ነው። እንግሊዝኛ ቋንቋ ላይ ትንሽ ብዙ ሰዎች ግራ የሚጋቡት እዚህ ጋር ስለሆነ ነው። ከዚህ ቀደም በደንብ ስለሰራውላችሁ አሁን አልመለስበትም። ያላያችሁ ግን ካላችሁ ኤስዲ እንግሊሽ 1፣ 2 እያስተማር ነው። በየቀኑ ቪዲዮ ይለቀቃል። እንዲሁም እንደዚህ አይነት ልምምዶችን በሳምንት 2 ቀን በዚህኛው፣ በሳምንት 2 ቀን ደግሞ በዛኛው ቻናላችን እየለቀቅን ነው። ሰው እንድትማሩ በዚሁ አጋጣሚ አሳስባለሁ። Can I help you find something? Can I help you find something? የሆነ ነገር እንድታገኝ ልረዳህ እችላለሁ። አንድ ሰው ውጭ ላይ የሆነ ነገር እየፈለገ ልታገኙ ትችላላችሁ። ሰው እንደዚህ አይነት ጥያቄ የምትጠይቁት በእንደዚህ አይነት አግባብ ነው። Can I help you find something? የሆነ የጠፋህን ነገር እንድታገኝ ላግዝ፣ ልተባበር፣ ልረዳህ እችላለሁ። Can I help you find something? Yes, I'm looking for shoes. አዎ ጫሜን እየፈለግኩ ነው፣ ስለጠፋብኝ እባክህ ተባበረኝ። ጥያቄው ተባበረኝ ነበር። ሰው እባክህ ተባበረኝ። Yes, I'm looking for shoes. አዎ ጫማዎቼን እየፈለግኩ ነው። ሰው መተባበር ከቻልክ ተባበረኝ፣ ሴትም ሆንሽ ተባበረኝ። Yes, I'm looking for shoes. Can I help you find something? Can I help you find something? የሆነ ነገር እንድታገኝ፣ ሴትም ሆንሽ እንድታገኝ ልረዳህ እችላለሁ፣ ልረዳሽ እችላለሁ። No, thank you. አይ አመሰግናለሁ። I'm just browsing. እኔው እያሰስኩት ነው። የምፈልገውን ነገር ራሴው እየፈለግኩት ስለሆነ ምንም ነገር አልፈልግም። ለጥያቄ ግን አመሰግናለሁ ነው። No, thank you. I'm just browsing. እኔ ራሴ እያፈለግኩት እያሰስኩት ስለሆነ ምንም እርዳታ አያስፈልገኝም፣ ትብብርም አያስፈልገኝም። ለጥያቄው ግን አመሰግናለሁ። What's your return policy? What's your return policy? የመመለሻ ህግህ ምንድን ነው? ፖሊሲ ምንድን ነው? ይህንን እቃ ስትገዙ ልክ እንደ ጋረንቲ የምትጠይቁት ነው። ይሄ እቃ የሆነ ነገር ቢሆንብኝ፣ እንደወሰድኩት ባይሰራልኝ፣ ባልወደው፣ ባልፈልገው የእናንተ እንዴት አድርጌ መመለስ እችላለሁ? ለዚህ ያላችሁ የእናንተ ህግ ምንድን ነው ብላችሁ ድርጅቶችን እየጠየቃችሁ ነው። What's your return policy? You can return items within 30 days with a receipt. በ30 ቀናቶች ውስጥ እቃዎችን መመለስ ይችላሉ፣ ግን ደረሰኝ ያስፈልጋል። ሪሲት የምንለው ደረሰኝ ነው። You can return items within 30 days with a receipt.
በሪሲት ወይም ደግሞ በደረሰኝ በ30 ቀናቶች ውስጥ እቃውን መመለስ ይችላሉ። ስለዚህ የኛ የመመለሻ ህጋችን ፖሊሲያችን ይሄ ነው። ማንኛውንም እቃ ከኛ ጋር ስትገዙ በ30 ቀናቶች ውስጥ መመለስ ትችላላችሁ። ባትወዱት የሆነ ነገር ቢፈጠርበት መመለስ ትችላላችሁ። ነገር ግን ደረሰኝ ልትይዙ ይገባል። ያለ ደረሰኝ አናስተናግድም ነው። What is your return policy? What is your return policy? የእናንተ የመመለሻ ህግ ምንድን ነው? ወይም ደግሞ ዋስትናችን ምንድን ነው? ይህን እቃ ወስደን መመለስ ብንፈልግ ነው ጥያቄው። ሰው ለዚህ ምላሽ ምንሰጡ ኖ ሪተርንስ አር አክሴፕትድ። ኖ ሪተርንስ አር አክሴፕትድ። ይሄ ምንድን ነው? ምንም አይነት መመለስ በእኛ ጋር አይፈቀድም ነው። ምንም አይነት ምላሽ ወይም ደግሞ የወሰዳችሁትን እቃ መመለሳችንም ከኛ ከገዛችሁ ተቀባይነትም የለውም። ኖ ሪተርንስ አር አክሴፕትድ። ዱ ዩ ኦፈር ጊፍት ራፒንግ? ዱ ዩ ኦፈር ጊፍት ራፒንግ? ጊፍት ራፒንግ የምንለው ስጦታ መጠቅለያ ማለት ነው። ሶ የስጦታ መጠቅለያ ትሰጣላችሁ፣ እንደ ጊፍት ትሰጣላችሁ። ዱ ዩ ኦፈር ጊፍት ራፒንግ? የስጦታ መጠቅለያ ትሰጣላችሁ። የስ ዊ ኦፈር ፍሪ ጊፍት ራፒንግ? አዎ ነፃ የስጦታ መጠቅለያ እናቀርባለን፣ ለእናንተ እንሰጣለን በነፃ። የስጦታ እቃዎች ስገዙ የተለመደ ነው። እነሱ ጊፍት ይሰጣሉ፣ ጊፍት ራፒንግን ይሰጣሉ። ሶ የስ ዊ ኦፈር ፍሪ ጊፍት ራፒንግ? አዎ እናንተ እቃ ስገዙ ያንን እቃ መጠቅለያ በነፃ እናቀርባለን። ዱ ዩ ኦፈር ጊፍት ራፒንግ? የስጦታ መጠቅለያዎችን ታቀርባላችሁ? ኖ ዊ ዶንት ኦፈር ዳት ሰርቪስ? ያንን አገልግሎት አንሰጥም። ኖ ዊ ዶንት ኦፈር ዳት ሰርቪስ? ያንን አገልግሎት እኛ አንሰጥም። የዛሬው ትምህርት ይህንን ይመስል ነበር። በቀጣይ በክፍል 43 እንገናኛለን። በክፍል 43 ክምችቶቻችንን 594 እናደርሳለን። ከዚህ ቀደም ያላያችሁ ሰዎች ተመልከቱ። እንዲሁም ጀማሪ ከሆናችሁ ደግሞ ለጀማሪዎች ቃላቶች ላይ ትኩረት ያደረጉ ልምምዶች እያደረግን እንገኛለን። እሱን ደግሞ እያደረግን የምንገኘው በሁለተኛው ቻናላችን ነው። ኤስዲ እንግሊሽ 2 ብላችሁ ገብታችሁ ተመልከቱን። እንዲሁም ደግሞ እዚህ ዲስክሪፕሽን ላይ አስቀምጥላችኋለሁ። ከዛ ባለፈ በሶሻል ሚዲያዎች ብቅ እያለን ነው። ቲክቶክ ላይ መተናል፣ እንዲሁም ቴሌግራም ላይም አለን። ከእናንተ የሚጠበቀው ኤስዲ እንግሊሽ ብላችሁ ሰርች አድርጋችሁ የእኛን ትምህርቶች መማር ነው። በቀጣይ እስክንገናኝ ድረስ መልካም ጊዜ ለሁላችሁ።